ዛሬ የምጋብዛችሁ መናፍቁ ካህሊል የሚለውን ስቶሪ ነው። በጣም ደስ የሚል ስቶሪ ስለሆነ ዘና ብላችሁ ተከታተሉኝ። በሰሜናዊው የሊባኖስ ክልል በምትገኘው አነስተኛ መንደር ነዋሪዎች ዘንድ እንደ ልዑል የሚታይ አንድ ሰው ነበር፣ ሼህ አባስ። ግዙፉ የሼህ አባስ መኖሪያ ከመንደሬው ደሳሳ ጎጆዎች መካከል ከርቀት ሲታይ በድንክ ሰዎች መካከል የቆመ ሎጋ ይመስላል። የዕለት ጉርሳቸውን ለማግኘት በሚታገሉ ድሆች መካከል በቅንጦት የሚኖር ብቸኛው ነዋሪ ሼህ አባስ ነው። ሼህ አባስ በመንደሯ ነዋሪዎች ስጋና መንፈስ ላይ የተሾመ ይመስል በሁሉም ዘንድ የተፈራና የተከበረ ነው። በሚናገርበት ወቅትም ሆነ በመንገድ ሲያልፍ መንደሬው በሙሉ ያጎነብስለታል። በሚቆጣበት ወቅት ደግሞ በዙሪያው የሚገኙ ሰዎች ነፋስ እንደነካው የጸደይ ቅጠል ክምር ይበታተናሉ። የሼህ አባስን ጥፊ በጸጋ ያልተቀበለም ሆነ ፊቱን ለመሸፈን የሞከረ ሰው ለሙከራው ከፍተኛ ዋጋ ይከፍላል። ሼሁ በፈገግታ ያናገረው አንድ ነዋሪ በሌሎች ዘንድ እንደ ታላቅ ጻድቅ ይከበራል። የመንደሩ ነዋሪዎች ለሼሁ ክብር ራሳቸውን ዝቅ ያደረጉት በድክመት ሳይሆን ድህነታቸው በጣለባቸው እድለቢስነት የተነሳ ነው። ስር የሰደደው ድህነታቸው የሀፍረት ሕይወት እንዲመሩ አስገድዷቸዋል። የመንደሬው ደሳሳ ጎጆ እንዲሁም የእርሻ መሬታቸው በሙሉ የሼህ አባስ ንብረት ናቸው፣ ከአያቶቹ የወረሳቸው። የመንደሩ እርሻ ስራ በሼሁ እይታ ስር ይከናወናል። ምርት ተሰብስቦ ሲያልቅ ገበሬዎች የልፋታቸውን ዋጋ ከሼህ አባስ ይቀበላሉ። ለላባቸው ዋጋ ተመጣጣኝ ባይሆንም ከምርቱ ላይ ቆንጥሮ ይሰጣቸዋል። ገበሬዎች የሚወስዱት የእህል መጠን ከረሃብ ሊታደጋቸው የሚያስችል ብቻ ነው። ብዙዎች የገበሬ ቤተሰቦች የሰብል ምርት ከመሰብሰቡ ቀድመው ቀለብ ስለሚጨርሱ ለምልጃ ሼህ አባስ ዘንድ ይቀርባሉ። በምርት ወቅት እጥፍ አድርገው እንደሚከፍሉት የሚያውቁ ሼህ አባስም ያለ ተቃውሞ በደስታ ያበድራቸዋል። ተበዳሪዎችም ከራሳቸው አልፎ ለልጅ ልጆቻቸው የሚሻገር ዕዳ ይቀበላሉ። ቀሪ ዘመናቸውንም የሚነድ ቁጣው ለሚያስፈራቸው ሼህ አባስ አገልግሎት ያውሉታል። የጭሰኞቹ የኑሮ ግብ ከሼህ አባስ ቁጣ መትረፍ ከሆነላቸው ደግሞ የእርሱን ወዳጅነት ማግኘት ነው። ክፍል 2 በጨካኝ በረዷማ ቀናትና አደገኛው ሽንፍር የታጀበው ክረምት ገብቷል። በሸለቆ የሚገኙ አበቦች ተሰውረዋል። ቅጠላቸው የረገፉ ዛፎችም አጽማቸውን ቆመው ሲታዩ አስፈሪ ጣረ ሞት መስለዋል። የመንደሩ ነዋሪ ጭሰኞች የመኸር ምርታቸውን በሼህ አባስ ጎተራ አስገብተውና የሼሁን የወይን ጠጅ በርሜሎችን ሞልተው ዓመታዊ ስራቸውን አጠናቀዋል። የላባቸውን ዋጋ በመቀበልም አስቸጋሪውን የክረምት ወቅት በደሳሳ ጎጆአቸው ሳር ዳር ተቀምጠው በማሳለፍ ላይ ናቸው። አጥንት ሰባሪውን በረዷማ ክረምት የሚያሳልፉት ዘወትር ስለ ጥንቱ ጥሩ ጊዜያት እያወሩ ነበር። አሮጌው ዓመት የመጨረሻ ትንፋሹን በሰማይ ላይ እያራገበ ለመሰናበት ተቃርቧል። አዲሱ ዓመት በሰማይ ሰማያት ሊነግስ ተዘጋጅቷል። በሁለቱ የርክክብ ወቅት እንደ ወትሮው ሁሉ በረዶ ከሰማይ እየወረደ ሜዳና ገደሉን ሸፍኖታል። ውሽንፍሩን ለመቋቋም ቅጠላቸውን ያራገፉት ዛፎች በፍርሃት ይንቀጠቀጣሉ። ከሸለቆ ዳር የሚገኘውን የጭሰኞች መንደር እንደ ጣረ ሞት የሸፈነው ጭጋግ በጎጆዎች መካከል ያለውን መንገድ ሸፍኖታል። ከደሳሳ ጎጆዎች የሚወጣው የእሳት ብልጭታ ከጉሙ ጋር እየታገለ የህይወት ፍንጭ ሊጠቆም ይጥራል። አስፈሪው ክረምት የጭሰኞቹንና የከብቶቻቸውን ልብ በፍርሃት አረዶታል። ከብቶች ከብረታቸው ቆመው ይንቀጠቀጣሉ። ውሾች በየጥጋ ጥጉ ተሸሽገዋል። ከሸለቆ የሚነሳው ሽንፍርና አስፈሪ ነጎድጓድ በተፈጥሮ ከአሮጌው ዓመት ጋር የመጨረሻ ውጊያ ስታደርግ የተኮሰችው መድፍ ይመስላል። በአንዱ የክረምት ምሽት አንድ ወጣት ዴርኪዛ እና የሼህ አባስን መንደር በሚያገናኘው መንገድ ላይ ከውሽንፍር ጋር እየታገለ ይራመዳል። አጥንት የሚሰብረው ብርድና ረሃብ ተዳምሮ ጥንካሬውን ፈተኑት። የደረበው ጥቁር ካባ በዱቄታማው በረዶ የተሸፈነ ሲሆን የወጣቱን የፍርሃት እርምጃ የሚመለከተው ቢኖር ከአስፈሪ ሞት ለማምለጥ የሚታትር ነበር የሚመስለው። ኃይሉ እየጨመረ የመጣው ነፋስ ለመራመድ አላስቻለውም። መራመድ ሲያቅተው የድረሱልኝ ጩኸት ለማሰማት ተጣራ። ድምፁ ከራሱ ጆሮ ርቆ አለመሄዱን ሲገነዘብ ተስፋ ቆርጦ ብርዱ መሃል ቆመ። በተስፋ መቁረጥና በቅያሜ የተሰበረ ልቡ ተስፋው መመንመኑን አውቆታል።
ክንፉ ተሰብሮ ጥልቅ ባህር ውስጥ የወደቀ ወና ይመስል አማራጭ አልባ መሆኑ ተሰማው። የመጨረሻ ጥፍጣፊ ጉልበቱን አሰባስቦ ጥቂት ተራመደ። አካሉ ዝሎ ደሙ መዘዋወር ሲያቆም ተዝለፍልፎ ወደቀ። የጣር ጩኸቱን ለማሰማት ታገለ። ድምፁ ከሞት ጋር የተፋጠጠች ነፍስ የምታሰማው አይነት ሆኖ ሲሰማው ፈራ። የወጣቱ ድምፅ በሰው የተዳከመውና በተፈጥሮ ኃይል ክንድ የተደቆሰው ወጣት ድምፅ፣ የወጣቱ ድምፅ በምድረ በዳ የፍቅርን ድጋፍ የሚሻ ይድረሱልኝ ድምፅ። ክፍል 3። በመንደሯ ሰሜናዊ ዳርቻ ውሽንፍር በሚጋልብበት ሜዳ ላይ አንዲት ብቸኛ ደሳሳ ጎጆ ትታያለች። ቤቷ ራሄል የተባለች እናት ከ18 ዓመት ኮረዳ ልጇ ሜሪየም ጋር የምትኖርባት ናት። የራሄል ባል የነበረው ሰማን ራሚ ከ6 ዓመታት በፊት ነበር የተገደለው። የሕግ አስከባሪዎች ፍለጋ ዋጋ ቢስ በመሆኑ የገዳዩ ማንነት እስከዚህ ምሽት አልታወቀም። ባላቸው እንደሞተባቸው የሊባኖስ ጋለሞታ ሴቶች ሁሉ ራሄልም ነፍሷን የምታቆየው የጉልበት ሥራ በመስራት ነው። በመኸር ወቅት ከገበሬዎች የተረፈ በቆሎ ትቃርማለች። በጸደይ ደግሞ ከባለጸጋ አጸድ የተረሱ ፍራፍሬዎችን ትለቅማለች። ክረምት ሲመጣ ደግሞ ጥጥ በመፍተል በእህልና አነስተኛ ገንዘብ ትሸጣለች። የመልከኛዋ ልጇ ሜሪየም ሕይወት እናቷን ከመደገፍ የተለየ አይደለም። በዚያ አስጨናቂ የክረምት ጨለማ እናትና ልጅ ከምድጃቸው አጠገብ ተቀምጠው ከሕይወት ጋር ይታገላሉ። በአቅራቢያቸው ከተቀመጠው ፋኖስ የሚወጣው ቢጫ ብርሃን በአስፈሪው ጨለማ ላይ ሕይወት ዘርቶበታል። የፋኖሱ መብራት በክፋት የተሸፈነ ልብ እንደሚያበራ ጸሎት ነበር። እኩሌ ሌሊት ድረስ ያስፈሪውን ውሽንፍር ፉጨት ሲያዳምጡ ቆይተዋል። ሜሪየም አልፎ አልፎ ወደ መስኮቱ እየሄደች ሰማዩን አይታ ትመለሳለች። ከእንቅልፏ እንደባነነች ደንግጣ እናቷን አየችና ሰማሹ እማዬ፣ የሚጮህ ሰው ይሰማሻል? ስትል ጠየቀቻት። እናትየዋ ላፍታ ያህል ጆሮዋን ጥላ ቆየችና ምንም አይሰማኝም የኔ ልጅ፣ የነፋሱ ድምፅ ብቻ ነው ስትል መለሰችላት። ካፍታ በኋላ ሜሪየም በድጋሚ በርግጋ እማዬ፣ አሁንም ይሰማኛል፣ ከሰማይ ነጓድጓድ የበለጠ ጥልቅና በሐዘን የተሰበረ ድምፅ በማለት አጋነነች። ከተቀመጠችበት ተነስታ ወደ በሩ አመራችና ላፍታ ያህል ስታዳምጥ ቆየች። እማዬ፣ በድጋሚ ሰማሁት ስትል ጮኸች። እናትየዋ ወደ በሩ ተፈናጥራ ተጠጋችና ለማድመጥ ጆሮዋን ወደ በሩ አስጠጋች። ካፍታ በኋላ እኔም ሰማሁት፣ እስኪ ወተን እንይ አለችና የአንገት ልብሷን አስተካክላ ወጣች። ሜሪየም ከእናቷ ኋላ ስትወጣ የሌሊቱ ሽንፍር ፊቷን ገረፋት። ከነፋሱ ጋር እየታገለች ጥቂት ተራምዳ የቆመችው ራሄል ድምጿን ከፍ አድርጋ ማነው? ሰው አለ? በማለት ደጋግማ ተጣራች። ከነጎድጓዳ አዘሉ ሽንፍር ድምፅ ውጪ መልስ የሰጣት አልነበረም። በድፍረት ወደፊት ስትጠጋ በረዶ ላይ የእግር ዳና ምልክት አየች። ዳናውን ተከትላ ስትራመድ ነበር አንድ ሰው በረዶ ላይ ወድቆ ያየችው። በነጩ በረዶ ላይ የተኛው ሰው በነጭ ሸማ ላይ የታጠፈ ጥቁር ጨርቅ ይመስል በጨለማው ውስጥ ይታይ ነበር። አጠገቡ በጉልበቷ ተንበርክካ አንገቱ ስር የደም ዝውውሩን ለማየት በጣቷ ተጫነችው። የልብ ምቱ ባይቆምም መዳከሙን አውቃለች። ከሰውየው የተዳከመች ነፍስ ጋር እሽቅድምድም ማድረግ ነበረባት። ወደ ቤቷ አቅጣጫ ፊቷን አዙራ ሜሪየም ነይ አግዢኝ፣ አግኝቼዋለሁ ስትል ልጇን ጠራቻት። ሜሪየም ከብርዳሙ ንፋስ ጋር እየተጋፋች የእናቷን ዳና ተከትላ ቀረበቻት። ብርዱና ፍርሃቱ እያንዘፈዘፋት እናቷ አጠገብ ደርሳ ቁልቁል ስትመለከት የተጋደመውን ምስል አይታ ማልቀስ ጀመረች። እናቷ የወጣቱን ክንድ ይዛ ለማንሳት እየታገለች ልጇን ለማረጋጋት ሞከረች። አትፍሪ ሜሪየም፣ አልሞተም። የካባውን ጫፍ ከታቻጅና ወደ ቤት ተሸክመን እናስገባው። ሰይ በይ። እናትና ልጅ በከፍተኛ ልፋት ወጣቱን ቤቷቸው አስገቡት። ከሳቷ አጠገብ እንዳስተኙት ሜሪየም የደነዘዙ እጆቹን እያሻሸች ስታሞቅለት፣ እናትየዋ ደግሞ በአንገት ልብሷ ጫፍ ጸጉሩን አደረቀችለት። ከደቂቃዎች በኋላ ወጣቱ ራሱን አወቀ። አይኖቹም በሁለቱ እንስቶች ላይ ሰክቶ ሊያጤናቸው ሞከረ። የመትረፉ ድል በሁለቱ ሴቶች የምህረት ልብ ላይ መሆኑ ታወቀው።
እናትና ልጅ ወጣቱን ጫማና ካባውን ማውለቅ ጀመሩለት። ሜሪየም በአግራሞት እናቷን እያየች እማዬ ልብሱን ተመልከቺ፣ ይሄ መነኮሳት ልብስ ነው ስትል በጥያቄ ተሞልታ ቆመች። ደረቅ እንጨት ምድጃው ላይ ከጨመረች በኋላ ራሄል ለልጇ ምላሽ የሰጠቻት መነኮሳት በዚህ አስፈሪ ጨለማ ከገዳማቸው አይወጡም በማለት ግራ ለገባት ልጇ መለሰችላት። ሜሪየም ሌላ ጥያቄ አዘል ግምት ሰነዘረች። ፊቱ ላይ ጺም የለም፣ መነኮሳት ጺም አላቸው። እናትየዋ ባዘኔታ የወጣቱን የተዳከሙ አይኖች ተመለከተቻቸውና ወደ ሜሪየም ዞራ መነኩሴ ሆነ ወንጀለኛ አሁን ለውጥ የለውም የኔ ልጅ፣ እግሩን አድርቂለት አለቻት። ወደ መደርደሪያው ሄዳ ወይን የተቀመጠበትን ጆግና ኩባያ ይዛ ተመለሰች። ሜሪየም አንገቱን ቀና ስታደርግላት እናትየዋ ኩባያውን ወደ ወጣቱ ከናፍር አስጠጋችና ጠጣችው። ወይኑን ተጎንጭቶ እንዳበቃ ቀና ብሎ የሁለቱን ሴቶች አዛኝ ፊት በየተራ ተመለከተ። ከሞት መዳፍ ያስመለጡትን ሁለት ሴቶች ደጋግሞ ካየ በኋላ አይኖቹ በእንባ ተሞሉ። አንገቱን ዝቅ አድርጎ ለመናገር ሲሞክር ከናፍሮቹ ተንቀጠቀጡ። ሁለታችሁንም ፈጣሪ ባርካችሁ በማለት ለመናገር ሲታገል ራሄል ትከሻውን በመዳበስ እረፍት አድርግ ወንድማችን፣ በመናገር ጉልበትህን አታድክም አለችው። ሜሪየም ደግሞ ወደ ታች እያመቻቸችው ትራሱ ላይ ተደገፍ፣ ወደ ምድጃው እናስጠጋለን አለችው። ራሄል የወይኑን ኩባያ ሞልታ ቀበለችው። ሜሪየም ደግሞ የረጠበውን ካባ እሳቱ አጠገብ ሰቀለችለት። ሜሪየም ምን እንደምታደርግለት ግራ ተጋብታ ስታየው እናቷ ቁራሽ ዳቦ አምጥታ እንደ ሕፃን ልጅ አጎረሰችው። ጥንካሬው ሲመለስለት ቀና ብሎ ምንጣፉ ላይ ተቀመጠ። በተዳከሙ አይኖቹ ዙሪያውን ቃኝና አንገቱን አወዛውዞ እንዲህ አለ። በዚህ ምሽት ሰማይ ላይ እንደሚታገሉት ተቃራኒዎች ሁሉ ምሕረትና ጭካኔም በሰው ልጅ ልብ ውስጥ ይፋለማሉ። እንደ ሁሌውም ምሕረት ያሸንፋል። የዚህ ምሽት አስፈሪ ወጀብ ሲነጋ ይጠፋል። ለደቂቃዎች ያህል በመካከላቸው ጸጥታ ነገሰ። የወጣቱ ቀጣይ ንግግር ነበር ጸጥታውን የሰበረው። በዚህ ምሽት በክፋት ተስፋ ቢስ ያደረገኝ የሰው እጅ ቢሆንም መልሶ የታደገኝም የሰው እጅ ነው። የሰው ጭካኔና መሐሪነት ያስገርማል። ራሄል በአግራሞት ጠየቀችው። ለመሆኑ አራዊት እንኳ በፍርሃት በተሸሸጉበት በዚህ ሌሊት እንዴት ብትደፍር ነው ገዳምን ጥለህ የወጣኸው? ወጣቱም ባሁን ወደ ልቡ ለመመለስ አይኖቹን ጨፍነው ቢታገልም ግድባቸውን ጥሰው ከመፍሰስ አላስቆማቸውም ነበር። አራዊት ሸሸጉበት ዘንድ ዋሻ አላቸው፣ የሰማይ አዕዋፋትም በጎጆ ያርፋሉ፣ የሰው ልጅ ግን አንገቱን የሚያሳርፍበት ቦታ የለውም አለ። ራሄል በቁጣ ካፉ ነጠቅ አድርጋ ያንን የተናገረው ኢየሱስ ነበር ስለ ራሱ ሲያወራ አለችው። ወጣቱ ቀበል አድርገው ሐሰተኝነት፣ ግብዝነትና አመጻ በበዛበት በዚህ ዘመን እውነትን መከተል ለሚሻ ሰው ሁሉ የሚሰጠው ምላሽ ይሆነው አላት። በመካከላቸው የተመለሰውን ጸጥታ ራሄል ነበረች የገፈፈችው። ቢሆንም ገዳም ውስጥ ምቹ ክፍል አላችሁ፣ በረታችሁ በሙክቶች ሳጥኖቻችሁ በወርቅ የተሞሉ ናቸው። ያንን የመሰለ ምቾት ጥለህ በዚህ አስፈሪ ጨለማ ያስወጣህ ምንድን ነው ስትል በአግራሞት ጠየቀችው። ወጣቱ በረጅሙ አየር ሳበና ቦታውን ጥዬ የወጣሁት ስለጠላሁት ነው ሲል መለሰላት። ራሄል ከወጣቱ ምላሽ ጋር አልተስማማችም። በቁጣ ካፉ ነጥቃ እንዲህ ያለችው፣ በገዳም ያለ መነኩሴ በጦር ሜዳ እንዳለው ወታደር ያለቃውን ትእዛዝ ያለምንም ጥያቄ መቀበል ግድ ይለዋል። አንድ ሰው ምድራዊ መሻቱን ጥርጣሬውንና ፍላጎቱን ለመተው ካልወሰነ በቀር መመንኮስ እንደማይችል ሲነገር ሰምቻለሁ። በዚያ ላይ ደግሞ መልካም ቄስ ለመነኮሳቱ አስቸጋሪ ትእዛዝ አይሰጡም። ታዲያ እንዴት ሆኖ ነው የደርኪዚያ ገዳም ቄስ ሕይወትህን ለበረዶና ለወጀብ እንድትሰጥ ያስገደደ ስትል ጠየቀችው። የገዳሙ አለቃ ቄስ አስተሳሰብ የተለየ ነው። አንድ ሰው አይነ ስውርና ጭፍን ወይም ስሜት አልባና ደንቆሮ ካልሆነ በቀር
መመንኮስ እንደማይችል ያስባል። ገዳሙን ጥዬ የወጣሁት ስሜት ያለኝና ማየት መዳሰስና ማድመጥ የምችል በመሆኔ ነው በማለት አስረግጦ መለሰላት። ሜሪየምና ራሄል ድብቅ ምስጢር ያገኙ ይመስል ወጣቱን አፍጥጠው አዩት። ራሄል ጥቂት አሰላሰለችና ማየትና መስማት የሚችል ሰው ዓይን በሚያጠፋውና ጆሮ በሚያደነቁረው በዚህ ጨለማ ወደ ውጭ ይወጣል ስትል ጠየቀችው። ከገዳሙ የወጣሁት ተባረሬ ነው በማለት ወጣቱ በጥንቃቄ መለሰላት። እናትና ልጁ በኩል ድምፅ ተባረሬ ሲሉ አጋነው ጠየቁት። ወጣቱ በሰጣቸው ምላሽ አፈረ። የቃላት ምርጫው የሁለቱን አዘኔታ ወደ ጥላቻ እንዳይለውጥበት ፈርቶ በሰቀቀን አያቸው። ሆኖም ግን ከሁለቱ እንስቶች እይታ የተረዳው ነገር ቢኖር የበለጠ አዘኔታና የማወቅ ጉጉታቸውን ነበር። በዚህ ተደፋፍሮ እንዲህ ሲል አብራራላቸው። ከገዳሙ የተባረርኩት የራሴን መቃብር በገዛ እጆቼ መቆፈር ስላልፈለግኩ ነበር። ከገዳሙ የወጣሁት መንፈሴ በሐሰትና በተልከስካሽነት ስለዛለች ተዳክሜ ነበር። ራሳቸውን ለድንቁርና ባስገዙ ሰዎች ምጽዋት መኖር ስላልፈለግኩ በጭሰኞች ገንዘብ በነተቡ ምቹ ክፍሎች ላለመተኛት ስለወሰንኩ እንዲሁም በሙታን ልጆች እንባ ተቦክቶ የተጋገረ ዳቦ ላለመቀበል ሆዴ እምቢ ስላለኝ ነበር። የምልጃ ጸሎት ለማድረግ ከድሃው የሚሰበሰበውን ዳቦና ወርቅ ተመልክቼ ለጸሎት ከናፍሬን ማላቀቅ ስላቃተኝ ጭምር ነበር ከገዳሙ የተባረርኩት። አዎ ደዌ እንደመታው ታናሽ ከገዳሙ ያስወጡኝ መነኮሳቱን ለዚያ ያበቋቸውን ሕግና ደንቦች በመደጋገሜ ነበር። ራሄልና ሜሪየም የወጣቱን ቃላት ትርጉም ለማወቅ አሰላሰሉ። ራሄል በድንገት እናትና አባትህ በሕይወት አሉ ስትል ጠየቀችው። እናትና አባትም ሆነ ቤቴ የምለው ስፍራ የለኝም ሲል መለሰላት። ራሄል በአዘኔታ ስትተነፍስ፣ ልጇ ሜሪየም ደግሞ እንባዋን ለመደበቅ ወደ ግድግዳው ዞረች። በጠብታ ውሃ ነብስ እንደምትዘራ የበረሃ አበባ የወጣቱም ነፍስ በሁለቱ ሴቶች አዘኔታ መልሳ መኖር ጀመረች። ከጠላት ምርኮ ነፃ እንዳወጡት ወታደሮች በምስጋና አይኖቹ እያፈራረቀ አያቸውና ታሪኩን ቀጠለላቸው። ወላጆቼ የሞቱት 7 ዓመት ሳይሞላኝ ነበር። በመንደራችን አንድ ቄስ ዴርኪዛ ገዳም ወስደው ለመነኮሳቱ ሰጡኝ። የከብት እረኛ ሊያደርጉኝ የጓጉት መነኮሳት በደስታ ተቀብለው አስገቡኝ። እስከ 15 ዓመቴ ድረስ አገለግልኳቸው። ከዚያም የምትመለከቱትን ጥቁር የመነኩሴ ካባ ለብሰው የገዳሙ አለቃ ወደ ነበሩበት ቤተ መቅደስ አቀረቡኝ። ቄሱም በድህነትና በታዛዥነት ቀሪ ዘመንህን በደስታ ለመኖር በፈጣሪና በጻድቃን ስም ምለህ ቃል ግባ አሉኝ። የቃላቱን ትርጉም ሳልገነዘብ ከቄሱ ቀጥዬ ቃል በቃል ደግሜ ቃለ መሐላ ፈጸምኩ። በወቅቱ ቄሱ ድህነት፣ ታዛዥነትና ደስታ ያሉትን ነገር አላውቅም ነበር። ስሜ ካህሊል ነው። ከቃለ መሐላው ዕለት ጀምሮ መነኮሳቱ ወንድም ሙባረክ በማለት ቢጠሩኝም እንደ ወንድም አላኖሩኝም። ጣፋጭ ምግብ እየተመገቡ ጣፋጭ ወይን ሲጠጡ እኔ ደረቅ አትክልት በውሃና በእንባዬ እያማኩኝ በመብላት እንደኖር ፈረዱብኝ። እነርሱ በለስላሳ አልጋ ሲተኙ፣ እኔ ግን በከብቶች ጋጣ ከሚገኝ የድንጋይ መደብ ላይ ነበር የምተኛው። እነርሱ በሚበሉት ምግብም ሆነ በሚጠጡት ወይን መቅናት እንዳቆም፣ እንዲሁም አለቆቼ ፊት በፍርሃት እንዳልንቀጠቀጥ በተደጋጋሚ ራሴን ሳበረታ፣ ሆኖም ግን ለውጥ አልነበረም። ከብት ከመጠበቅ በተጨማሪ ቁፋሮና የድንጋይ ሸክም ስራ አከሉብኝ። ለአገልግሎቴ በክፍያ መልክ በሚሰጡኝ ቁራሽ ራሴን ለማኖር ተገደድኩ። የሚሄድበት ቦታ አልነበረም። የገዳሙ ጠቢባን የሚሰሩትን ነገር በሙሉ ጠላሁት። መላው ዓለም የመከራና የስቃይ ውቅያኖስ መሆኑን እስካምን ድረስ አእምሮዬን በቀሉት። ገዳሙ በሐዘን ውቅያኖስ ዳር የሚገኝ መጠለያ ወደ መሆኑን እንዳምን አደረጉ። በመጨረሻም የምግብ ወርቃቸውን ምንጭ ሳውቅ ከነርሱ ጋር አለመጋራቴን አመሰገንኩት። ካህሊል የጠቢባን ጎጆ ዙሪያ በአድናቆት ቃኘ። ሁለቱ ሴቶች በፍጹም ዝምታ ተውጠው እያዳመጡት ነበር።
አባቴን ወስዶብኝ የገዳም ግዞተኛ ያደረገኝ ፈጣሪ በድቅድቅ ጨለማ ውስጥ እንድኖርም ሆነ ቀሪ ዘመኔን በባርነት እንድጨርስ አልፈለገም። አይኖቼን ከፍቶ ብርሃን አሳየኝ። የእውነትን ድምፅ እንድሰማ ጆሮዬን ከፈተልኝ። ራሄል የውስጧን ሀሳብ በድንገት አውጥታ እንዲህ ስትል ሞገተችው። ለመሆኑ ከፀሐይ የበለጠ በሰው ልጆች ሁሉ ላይ የሚያበራ ብርሃን አለ? የሰው ልጅስ እውነታን የመረዳት አቅም አለው? ካህሊል መለሰላት። እውነተኛ ብርሃን ከሰው ልጅ ውስጥ የሚወጣ ሲሆን የልቡን ምስጢራት ለነፍሱ ግልጽ በማድረግ በሕይወት እንዲደሰት ያስችለዋል። እውነታ በጨለማ እንደሚፈኩ ከዋክብት ናት። እውነታ ማለት በዓለም እንደሚገኙ ውብ ነገሮች የሐሰትን ተጽዕኖ ቀድሞ ለተገነዘቡት ብቻ የሚገለጥ ውበት ነው። በሕይወታችን መደሰትን አስተምሮ ደስታችንን ከሌሎች ጋር እንድንጋራ የሚያስተምር መሪም ነው እውነታ። ራሄል በለስላሳ ቃላት እንዲህ አለች። ብዙዎች የዋህነት የፈጣሪ ሕግ መሆኑን አምነው በደግነት መኖርን ይመርጣሉ። እስኪሞቱ በችግር ውስጥ ስለሚኖሩ በሕይወታቸው ደስተኛ አይሆኑም። ግብዝነት የሰው ልጅ ለስቃይ የሚዳርግ አስተምሮ ነው። ግብዝነት የሰው ልጅ ለስቃይ የሚዳርግ አስተምሮ ነው። ሐሰት ደግሞ ለሐዘንና ተስፋ መቁረጥ ያበቃል። ይህም የሰው ልጅ ግቡን እንዳያውቅ ያደርገዋል። በዚህች ምድር ሳለ የሰው ልጅ ግቡ ደስተኛ ሕይወት በመኖር በሄደበት ሁሉ ወንጌልን በሐሴት መስበክ ነው። በምድራዊ ሕይወቱ ሰማያዊውን መንግስት ማየት ያልቻለ ከሞት በኋላ ማየት አይችልም። ወደ ምድራዊ ሕይወት የመጣ ነው በግዞት አይደለም። ወደ ምድር የመጣ ነው ንጹሕ የእግዚአብሔር ፍጡራን ሆነን ሲሆን በቆይታችንም ፈጣሪን እንዴት እንደምናመልክ እንማራለን። በውስጣችን ያሉ ምስጢራትን አውቀን የሕይወትን ውበት እንድናውቅም ጭምር። ከናዝራዊው አስተምሮ የተረዳሁት ይህንን ነው። ከውስጤ የበራው ብርሃን ለሕይወቴ አስጊ የሆነውን የገዳሙን ጥግጋት አሳየኝ። በረሃብና በብቸኝነት ዛፍ ጥላ ስር ተቀምጬ ባነባሁበት ወቅት ሜዳና ሸለቆ የገለጹልኝ ጥልቅ ምስጢሬ ነው። የእግዚአብሔር ፍላጎትም ሆነ የኢየሱስ አስተምህሮ ትርጉም ይህ ነበር። ገዳሙም ሊከተል የሚገባው ሃይማኖት እንዲሁ። ልቤ እውነታን በተረዳበት አንድ ቀን መነኮሳቱ ወደ ተሰበሰቡበት አጸድ ቀጥ ብዬ ሄድኩና የተሳሳተ አካሄዳቸውን እንዲህ ሲል ነቀፍኳቸው። ስለምን የድሆችን የላብ ዋጋና የልባቸውን እንባ እየበላችሁ ቀናችሁን በዚህ ታሳልፋላችሁ? እውቀታችሁን ከሚሹ ሰዎች ተነጥላችሁ ስለምን በዚህ ስፍራ የጥገኝነትን ኑሮ መረጣችሁ? ሀገራችሁን መርዳት ለምን ጠላችሁ? ኢየሱስ በተኩላ መሃል እንዳላችሁ ጠቦቶች ተሆኑ ዘንድ ሲልካችሁ ምንድነው በጠቦቶች መካከል ተኩላ ያደረጋችሁ? ስለምን ከሰው ልጅና ከፈጣሪያችሁ ለመሸሽ ፈለጋችሁ? ከሰልፈኞች የምትሻሉ ከሆነ ወደ እነርሱ ሄዳችሁ የተሻሉ አድርጓቸው። እነርሱ ከናንተ ከተሻሉ ደግሞ ከእነርሱ ለመማር ድፈሩ። በድህነት ለመኖር የገባችሁትን ቃለ መሐላ ረስታችሁ እንዴት የቅንጦት ሕይወት ለመኖር መረጣችሁ? ፈጣሪን ለማገልገል ቃል ከገባችሁ በኋላ ስለምን ከሃይማኖታችሁ አፈነገጣችሁ? በጉጉት ተሞልታላችሁ ሳላችሁ እንዴት ደግነትን ልትኖሩ ትችላላችሁ? ስጋችሁን የገደላችሁ ለመምሰል ስትሞክሩ ትታያላችሁ። የገደላችሁት ግን ነፍሳችሁ ነው። ምድራዊ ደስታን ይናቃችሁ ብትመስሉም ልባችሁ ግን በስግብግብነት የተሞላ ነው። በሕዝቡ ዘንድ እንዳስተማሪ ብትታዩም ቅሉ በለመለመ መስክ ባለ ግጦሽ የታለሉ እንስሳትን ይመስል ከእውቀት አፈንግጣቸዋል። የገዳሙን ሰፊ እርሻ መሬት እንዲሁም የወሰድንባቸውን ብርና ወርቅ ለሕዝቡ እንመልስ። ራስ ወዳድነታችንን ትተን በድክመታቸው ያበረቱንን ሕዝቦች እናገልግል። ሀገራችንን እናንጻ። እስኪ ይህንን ምስኪን ሕዝብ በሰማያዊ ደስታ እንዲሁም በሕይወት ውበት ተደስቶ መኖር እናስተምረው። ደሄ የሕዝቡ ዋይታና እንባ እናንተ በዚህ ገዳም ከለመዳችሁት ሰላምና ጸጥታ የተሻለ ለፈጣሪ ይቀርባል። በዚህ ገዳም ከተደበቀ እውቀትና ጥበብ ይልቅ የአንድን ምስኪን ልብ የሚዳብስ ደግነት የላቀ ዋጋ አለው።
በዚህ ገዳም ከምንደጋግመው ባዶ ጸሎት የተሻለ ለአንድ ደካማ እስረኛ ወይም ሴተኛ ዳሪ አንድ ቃል ማካፈል የበለጠ ዋጋ አለው። ካህሊል ይህንን ተናግሮ ራሄልና ሚሪየምን እየተመለከተ በረጅሙ ተነፈሰ። በተረጋጋ ድምፅ እንዲህ ሲል ቀጠለ። ይህንን ሁሉ ስናገር መነኮሳቱ በአግራሞት ነበር የሚመለከቱኝ። አንድ ብላቴና በድፍረት ከፊታቸው ቆሞ ይህንን የሚናገር አልመሰላቸውም ነበር። አንዱ መነኩሴ ከተቀመጠበት ተነስቶ እንዴት ከፊታችን ቀርበህ ይህንን ለመናገር ደፈርክ ሲል ተቆጣ። ሌላው ደግሞ በለበጣ እየሳቀብኝ ይህንን ሁሉ የተማርከው ከምትጠብቃቸው ላሞችና ሳማዎች መሆን አለበት አለኝ። ሶስተኛው መነኩሴ በቁጣ እየነደደ ለዚህ ድፍረትህ ትቀጣለህ፣ መናፍቅ ነህ በማለት አውግዞ ሁሉም መነኮሳት ተጸይፈው ካጠገቤ ተበታተኑ። ከዚያም ተከስሼ ካህናት አለቃው ፊት በዛው ምሽት አቀረቡኝ። ሊቀ ካህኑ ባለንጋ ተገርፌ 40 ቀንና ሌሊት እንድታሰር ሲፈርዱብኝ የመነኮሳቱ ፊት በደስታ አበራ። ጨለማ ክፍል ውስጥ ካስገቡኝ ጀምሮ ቀንና ምሽት ሲለዋወጡም ሆነ መሽቶ ሲነጋ አላውቅም ነበር። ከክፍሉ ወለል በተጨማሪ የምሰማው ነገር ቢኖር የነፍሳት ጩኸት ብቻ ነበር። ከዚያ ከስንት ጊዜ አንዴ ደረቅ ዳቦና ኮምጣጤ የተቀላቀለበት ውሃ ሲያመጡልኝ ይሰማ ነበር። ከእስር ቤቱ የወጣሁት ተዳክሜና ጠውልጌ ነበር። መነኮሳቱ ስጋዬን በመቅጣታቸው ሲደሰቱ አየሁ። ረሃብና ጥማት የፈጣሪን መልካምነት በልቤ ያስገባው መስሏቸው ነበር። በ40 የእስር ቀናት በሙሉ የእነዚያን መነኮሳት ዓይን እንዴት መግለጽ እንደምችል ሳሰላስል ነበር። ሆኖም ግን የዘመናት እድር በዓይኖቻቸው ላይ ያስቀመጠው ጥቁር ጭንብል በቀላሉ የሚወገድ አልሆነም። ለዘመናት ጆሮአቸውን የደፈነው ድርጊትም በለስላሳ ጣቶች የሚቦረቦር ምርጊት አልሆነም። በሶስቱ መካከል አስፈሪ ጸጥታ መልሶ ነገሰ። ሚሪየም የእናቷን ፍቃድ ጥየቃ ይመስል ወደ ጎና አየቻትና መናገር ጀመረች። በዚህ ምሽት ከገዳም ሊያስባረርህ የሚችለው መነኮሳቱን በድጋሚ ከተናገርካቸው ብቻ ነው። ለጠላቶቻቸው ሳይቀር ደግ መሆንን መማር አለባቸው አለች። ካህሊል መለሰላት። በዚህ ምሽት ሁሉም መነኮሳት እሳት ዳር ተሰብስበው ሲጫወቱ ተነስቼ ለብቻ የተቀመጥኩኝ። በመነጠሌ የተነሳ ስለተበሳጩ ሲያንቋሽሹኝ ነበር። ሆኖም ግን ሙሉ ትኩረቴን መጽሐፍ ቅዱስ ማንበብ ላይ አድርጌ ዘነጋኋቸው። በስድባቸው አለመናደዴ ስላበሳጫቸው አጠገቤ ቀርበው ይነካኩኝ ጀመር። በመስኮት ውጭውን እያየው በዝምታ ማሰላሰሌን ስቀጥል አንዱ መነኩሴ የእኛ ዘመናይ ምን እያነበብክ ነው ሲል በነገር ወጋኝ። ለመነኩሴው ምላሽ ይሆን ዘንድ መጽሐፍ ቅዱስን ከፍቼ እንዲህ የሚል ቃል አነበብኩላቸው። ወደሚጠመቅበት ስፍራ ለመጡ ፈሪሳውያንና ሰዱቃውያን እንዲህ አላቸው። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። ልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ይህንን ቃል ሳነብላቸው መነኮሳቱ በጽሞና ነበር ያደመጡ። ሆኖም ግን የሐሰት ድፍረታቸውን ተጠቅመው ተሳሳቁ። ከመካከላቸው አንዱ ይህንን ቃል ብዙ ጊዜ አንብበነዋል፣ አንድ የከብት እረኛ እንዲደግምልን አንሻም ሲል ሁሉም ተሳለቁብኝ። እኔም ተቃውሞዬን ቀጠልኩ። በእውኑ ይህንን ቃል አንብባችሁ ከተረዳችሁት የመንደራችን ድሆች በረሃብና በርዛት አይሞቱም ነበር አልኳቸው። አንዱ መነኩሴ ኃጢአት የተናገርኩ ይመስል በጥፊ ሲመታኝ፣ ሌላው መጽሐፍ ቅዱስን ነጠቀኝ። በፍጥነት ሊቀ ካህኑን ጠርተው ወንጀሌን ነገሩት። እርሱም ይህንን አመፀኛ ከዚህ ቅዱስ ስፍራ አውጡና ጣሉት
የውጭው ውርጭ ታዛዥነትን ያስተምረው። አውጥታችሁ ለተፈጥሮ ስጡት። ስትመለሱ የዚህን መናፍቅ ኃጢአትና መርዝ ከእጃችሁ ለማጽዳት ታጠቡ። ተመልሰው በልመና ቢያንኳኳ ፈጽማችሁ አታስገቡት። የወፍ ጎጆ ውስጥ የሚገባ እባብ ወፍ እንደማይሆን ሁሉ አረምን ፍሬ አያፈራም። በሊቀ ካህኑ ትእዛዝ መሰረትም መነኮሳቱ እየሳቁ አውጥተው ጣሉኝ። በሩን ከጀርባዬ ከመዝጋታቸው በፊት አንደኛው እንዲህ ሲል ሰማሁት። ትናንትና የላሞችና የአሳሞች ንጉሥ ነበርክ፣ ዛሬ ደግሞ ከዙፋን ወረድክ። በለኛ ምሁር፣ አሁን ደግሞ በጫካ ለሚኖሩ ተኩላዎች የአኗኗር ስልት አስተምር። ካህሊል በረጅሙ ተንፍሶ ፊቱን ወደ እሳቱ አዞረ። እንደዚያ አስወጥተው ለሞት ሰጡኝ። በረዶና ነፋሱ እስኪያደክመኝ ተጓዝኩኝ። አቅሜ ሲያልቅብኝ ደግሞ ጮኩኝ። ድምፄን ከሞት ሌላ ማንም የሰማው አልመሰለኝም ነበር። ሆኖም ግን የቀረውን የህይወት ምስጢር ሳላውቅ እንዳልሞት የፈለገው ሰማያዊ ኃይል እናንተም በመላክ አዳነኝ። ሜርየምና ራሄል የልቡን ምስጢር የተረዱ መሰላቸው። ከዓይኖቿ የሚወርዱትን የእንባ ዘለላዎች ማቆም ያቃታት ራሄል እጆቿን ዘርግታ አቀፈችውና ፈጣሪ የእውነት ተሟጋች ይሆን ዘንድ የመረጠው ሰው በፈጣሪው ሽንፍርና ወጀብ አይጠፋም አለችው። ሜርየምም በረዶና ወጀብ አበቦችን ቢያራግፍም ፍሬያቸውን ግን ፈጽሞ አያጠፋውም፣ ፍሬውን ከውሽንፍር የሚጠብቀው በረዶ ነው ስትል አከለች። ክፍል 4። የሜርየምን ንግግር ሲሰማ ፊቱ ፈካ። በቃላቶቹ ብርታት አግኝቶም እንዲህ አለ። እንግዲያውስ እናንተ እንደ መነኮሳቱ ፍርድ በኑፋቄና በአመፃ የማትወነጅሉኝ ከሆነ በገዳሙ የተጣለብኝ ብይን የአንድ ነገር አመላካች መሆኑን እረዳለሁ። የገዳሙ ኑሮ የተጨቆኑ ህዝቦችን ኑሮ ይመስላል። በዚህ ምሽት የሞት አፋፍ ላይ ያደረግኩት ቆይታ ከአብዮት በፊት የሚገኝ ሙሉ ፍርድን ይመስላል። ከየዋህ ሴት ልብ የሰው ልጅ የደስታ ምንጭ ይፈልቃል፣ ከህይወት ምንጯም የመዋደድ ያብባል። ይህንን ተናግሮ ትራሱ ላይ አንገቱን አሳረፈ። የዓይኖቹን መዳከም በመመልከት ሁለቱ እንስቶች በተጨማሪ ውይይት ሊያስጨንቁት አልፈለጉም ነበርና እንዲተኛ ተዉት። እርሱም ከአድካሚ ጨዋታ በኋላ የእናቱ እቅፍ ውስጥ እንደወደቀ ህፃን ጭልጥ ያለ እንቅልፍ ውስጥ ገባ። ራሄልና ልጇ በዝግታ ወደ አልጋቸው አመሩ። ካልጋቸው ሆነውም መሬት ላይ የተኛውን ካህሊል በአግራሞት ያጤኑት ጀመር። በድካም የዛለ ፊቱ የሁለቱንም ሴቶች መንፈስ የመሳብ ኃይሉ እንቆቅልሽ ሆኖባቸዋል። እናትየዋ በሹክሹክታ እንዲህ ስትል ለልጇ ነገረቻት። ከተከደኑ አይኖቹ የሚወጣ አንድ ምስጢራዊ ኃይል አለ፣ የሆነ መንፈስ የሚያነቃቃ አይነት። ከእናቷ ነጠቅ አድርጋ ሜርየም እማዬ እጆቹን አየሻቸው? ቤተ ክርስቲያን ያየሁትን የኢየሱስ እጅ ይመስላሉ ስትል አደነቀች። እናትየዋ በተመሳሳይ የአድናቆት ድምፅ ፊቱ ላይ የሆደ ባሻ ሴት ልስላሴ እና የወንድ ልጅ ደፋርነት ባንድ ላይ ይታያሉ ስትል አከለች። የሁለቱ እንስቶች ነፍሳት በስሜት እንደተዋጡ ወደ እንቅልፍ ዓለም በረሩ። የምድጃው እሳት ቀስ በቀስ ወደ አመድነት ተቀየረ። የፋኖሱ መብራት ደንገዝገዝ ብሎ በመጨረሻ ጠፋ። ከጎጆ ጣሪያ በላይ ያለው ሰማይ በረዶውን ያወርደው ቀጥሏል። ኃያሉ ሽንፍር በረዶውን ግራና ቀኝ እያንገላታ መሬት ላይ ያወርደዋል። የካህሊል ታሪክ አላበቃም። በሚቀጥለው ክፍል እስክንገናኝ ቸር ቆዩ።